በነገራችን ላይ በኢትዮጵያ ውስጥ ጉዳይን ሐሳቤን የፖለቲካ አማራጭን በጉልበት አስፈጽማለሁ ብሎም ጫካ የሚገባ አለ በኢትዮጵያ ውስጥ በ21ኛው ክፍለ ዘመን በሰለጠነ ዘመን እኛ ብዙ ጊዜ ብሔራዊ መግባባት እያልን እንጨዋለን። ብዙ ጥያቄዎች ሊኖሩ ይችላሉ። ገፊ ምክንያቶችም ደግሞ ሊኖሩ ይችላሉ። የመልካም አስተዳደር እጦት ሊኖር ይችላል። በኢኮኖሚ ያለንበት ደረጃ በተለያየ ሁኔታ መዝገታችን ሊሆን ይችላል። ገፊ ምክንያቶች አሉ፣ ሳቢ ምክንያቶችም አሉ። ግን ሐሳብን በሰለጠነ መንገድ ማራመድ ተገቢ ነው። ስለዚህ ነው ምርጫ እኛ ወደ ምርጫ ስንገባ ምርጫን ያየንበት አንግል እንደ ፓርቲ እንደ ግልም እንደ ሀገር ካለችበት በተለይ አሁን ሀገር ካለችበት ጂኦፖለቲካዊ አጣብቂኝ አንፃር ዙሪያችን ያሉት ጠላቶቻችን እጅግ በጣም ያሰፈሰፉበት ወቅት ነው። አሁን ይህንን ሰባተኛው ሀገራዊ ምርጫ ኢትዮጵያ ያከናወነችው በአጣብቂኝ ውስጥ ነው። እንደ መንግስትም እንደ ገዢ ፓርቲም እንደ ፓርቲዎችም እኛን ፓርቲዎች እየደወሉ እኮ ሲያስፈራሩና ጨርሶ ወደ ምርጫ እንዳንገባ ሲዝቱ የነበሩ አባላቶቻችንን ሲያስፈራሩ ሪዛይን እንዲያረጉ ሲያረጉ የመግደል ሙከራ ሲያከናውኑ የነበሩ ጽንፈኛ ኃይሎችም እንዳሉ ከግምት ማስገባት ተገቢ ነው። እነዚህ የራሳቸው አጀንዳ አይደለም፣ ፍላጎት ሊኖራቸው ይችላል። ኢትዮጵያ ውስጥ ብዙ ጥያቄ አለ፣ እኛም እንደ ፓርቲ ብዙ ጥያቄ አለን። ግን ሀገረ መንግስት የሚባል ጽንሰ ሐሳብ አለ በኢትዮጵያ። ይህን ስነ ልቦና መታጠቅ አለበት ሁሉም ፓርቲ። ሀገር ስትቀጥል የሚያስፈልጋት አንዱ መሰረት ደግሞ ብሔራዊ ጥቅሟን ወይንም የውስጥ ሰላሟን የውጪ ጥቅሟን የሚያስከብር መንግስት ያስፈልጋታል። ሀገርን ሊያስቀጥል የሚችል ጠንካራ ስርወ መንግስት እንዲመሰረት ምርጫ መካሄድ አለበት። እኛም ይህንን ምርጫ ያየነው ከዚህ አንግል ነው። ጠላቶቻችን ሰፊ ናቸው። ጠላቶቻችን ብቻ ሳይሆኑ ደግሞ ጠላቶቻችንን በእጅ አዙር የገዙ ሶስተኛ ወገን ታሪካዊ ጠላቶቻችን ሐሳባቸውን የገዟቸው የኛው ልጆች በውስጣችን አሉ። ጉዳዮቻቸውን በጦር መሳሪያ ለማስፈጸም የሚንቀሳቀሱ። ስለዚህ ምርጫ አስፈላጊ ነው። በሰለጠነ መንገድ መንግስት መመስረት አለብን። ምናልባት ህብር ኢትዮጵያ 100% አሸንፋለሁ ብሎ አይደለም ምርጫውን የተወዳደረው። አቀራርቡ ይሄ አይደለም። ይሄንን እድል አይሰጠው። ሌሎች ፓርቲዎችም በየትኛውም አንግል ምናልባት 100% አሸንፋለሁ ብሎ ላይወዳደር ይችላል። ግን ሀገር መቀጠል አለባት።